7 እግዚአብሔርም ኖህን አለው አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ በዚህ ትውልድ በፊቴ ጻድቅ ሆነህ አይቻለሁና ከንጹሃን እንስሳ ሁሉ 7 ተባትና እንስት ንጹህ ካልሆነ እንስሳም 2 ተባትና እንስት ከሰማይ ወፍ ደግሞ 7 ተባትና እንስት እያደረግህ በምድር ላይ ለዘር ይቀር ዘንድ ለአንተ ትወስዳለህ ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርሁትንም ፍጥረት ሁሉ ከምድር ላይ አጠፋለሁና ኖህም እግዚአብሔር እንዳዘዘው ሁሉ አደረገ ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበር ኖህም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ ከንጹህ እንስሳ ንጹህም ካልሆነው እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባትና እንስት እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ ከ7 ቀንም በኋላ የጥፋት ውሃ በምድር ላይ ሆነ በኖህ ዕድሜ በ6ኛው 100 ዓመት በሁለተኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ የሰማይም መስኮቶች ተከፈቱ ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ በዚያውም ቀን ኖህ ወደ መርከብ ገባ የኖህ ልጆችም ሴም ካም ያፌትና የኖህ ሚስት 3ም የልጆቹ ሚስቶች ከእርሱ ጋር ገቡ እነርሱም አራዊትም ሁሉ በየወገናቸው እንስሳትም ሁሉ በየወገናቸው በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበሩ ወፎችም ሁሉ ሥጋ ያላቸው ሕያዋን ሁሉ 2 እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ ሥጋ ከለበሰው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘው ገቡ እግዚአብሔርም በስተኋላው ዘጋበት የጥፋትም ውሃ በምድር ላይ 40 ቀን ነበር ውሃውም በዛ መርከቢቱንም አነሣ ከምድርም ወደ ላይ ከፍ አለች ውሃውም አሸነፈ በምድር ላይም እጅግ በዛ መርከቢቱም በውሃ ላይ ሄደች ውሃውም በምድር ላይ እጅግ በጣም አሸነፈ ከሰማይም በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ ውሃውም ወደ ላይ 15 ክንድ ከፍ አለ ተራሮችም ተሸፈኑ በምድር ላይ ሥጋ ያለው የሚንቀሳቀሰው ሁሉ ወፍም እንስሳውም አራዊቱም በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ ሰውም ሁሉ ጠፋ በየብስ የነበረው በአፍንጫው የሕይወት ነፍስ እስትንፋስ ያለው ሁሉ ሞተ በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰውም ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ ከምድርም ተደመሰሱ ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ ውሃውም 150 ቀን በምድር ላይ አሸነፈ